ኦዲየንስ ምን ያክል እንደጠላት ተመልከት። ከሩታ እንድትርቅላት ይፈልጋል ኦዲየንሱ። አንተ የሚወድህ ያ 300-400 ሺህ ኦዲየንስ አንተን ነበር የሚወድህ ከሩታ በላይ። እኔ ያውቃለሁ፣ ኦዲየንሱ የሚያውቃል። ግን አሁን ደግሞ ከሩታ አጠገብ እንዳደርስባት የሚፈልጉት እነዛ ያንተ ኦዲየንሶች ናቸው። እቺ ልጅ ለምን ዳግም ወደ ቤት ይዛት ትመጣለህ? እሺ አንተ አልጠራሃትም ይሆናል፣ ግን ስትመጣ አይ ኖ ስትገባ ገና በር ላይ ኖ ዛሬ በዓል ነው፣ ልክ ነሽ፣ አብረን ብንውል ደስ ይለኝ ነበር። ግን ሩታ ይከፋታል አንቺ ጋር ሲሆን፣ ምክንያቱም ሩታ ሚስቴ ናት። አንቺ ጋር ደግሞ የነበረን ነገር ሩታን ያስቀናታል ብለህ መመለስ ስትችል ጭራሽ አቅፈህ ምናምን ከእሷ ጋር ደስተኛ ስትሆን ሩታ ምን እንድትሆን ነው የጠበቀው? አስበው እንጂ ኦዲየንሱ ስለ እናንተ በጣም ሲጨናነቁ የነበረ ኦዲየንስ፣ እናንተ ትንሽ እየተኮራረፋችሁ ብሎ ትንሽዬ ችግር ገጠማችሁ ብሎ ስለ እናንተ ሲያለቅስ የነበረ ኦዲየንስ ዛሬ ይፋቱ መፋታት አለባቸው ብሎ የሚከራከረው እኮ በእናንተ ምክንያት ነው። አንተ አብርሽ በህፃንነት ነው ያገባሁ አጥፍቻለሁ ምናምን እንዴ አጥፍቻለሁ ብለህ ትዳር ውስጥ ከገባ በኋላና ልጅ ከተጸነሰ በኋላ ነው እንዲህ የሚገባ? ሰላም ቤተሰብ እንደምን አላችሁ? ዛሬ በድጋሚ መጥቻለሁ በአብርሽና በሩታ ጉዳይ። በዚህ ጉዳይ ባልመጣ በጣም ደስ ይለኝ ነበር። ዛሬ በዋናነት እንድመጣ ያደረገኝ ነገር በእናንተ ምክንያት ነው እንድመጣ ያደረገኝ ማለት ነው። ምንድነው በእናንተ ምክንያት የመጣሁት? ባለፈው በሰራሁት ቪዲዮ አይታችሁት ከሆነ ከዚች ልጅ ተማሩ አብርሽና ሩታ ከሞት በኋላ ጸጸት የለም እያልኩኝ ነበር እና በሱ ቪዲዮ ምክንያት ከኦዲየንሱ ላይ የሆነ ነገር አየሁ። አብርሽና ሩታ መቼም ጓደኞች ናቸው። ለመጨረሻ ጊዜ እኔም በመክራቸው ጥሩ ነው። ስለነሱ በአደባባይ እንደዚህ ማውራት እኔ በፊት ያው አወራ ነበር፣ ግን ትቼ ነበር። በቃ ስለነሱ በአደባባይ ማውራት እንደሌለብኝ ስለተሰማኝ ማውራት አቁሜ ነበር። ግን በቃ እንደዚህ በአደባባይ ሚዲያ ላይ ስለሆነ ያሉት ሚዲያ ላይ ወጠን ጫና ካላደረግንባቸው ችግሩ የሚፈታ ስላልመሰለኝ የእናንተን ምክር ፈለግኩና የእናንተን እስኪ ስለ አብርሽና ስለ ሩታ ኦዲየንሱ የነሱ የአብርሽና የሩታ ኦዲየንሶች ምን ያስባሉ የሚለውን የአብርሽና የሩታ ኦዲየንስ ምን ይሰማቸዋል የሚለውን ለመገመት እኔ ኮሚኒቲ ላይ የፖስተትኩትን አይታችኋል። መቼም ብዙም ሰው ባይሆን ቮት አድርጎታል እና እኔ እስካሁኗ ሰዓት ያለበትን አይቼ በነግራችሁ ማለት ነው ምረጡ አብርሽና ሩታ መፋታት አለባቸው ብዬ ፖስትቼ ነበር እና አዎ ይፋቱ ያለው 41% አዎ ይፋታ አለ። አይ መፋታት የለባቸውም ያለ 39%፣ ውሳኔው የራሳቸው ነው ያለ 20%። ያ ማለት እንግዲህ ውሳኔ የራሳቸው ነው የሚለው በቃ ስለነሱ የተሰላቸ ነው። ልክ እንደዚህ አዎ ይፋቱ እንዳለው ማለት ነው። ያ ማለት ወደ 60% የሚሆነው ቢፋቱ ያለ ሰው ነው ማለት ነው። አስቡት አብርሽና ሩታ ትንሽዬ ነገር ሲያስለቅሳቸው፣ ትንሽዬ ነገር ሲያሳዝናቸው፣ ቤተሰብ እንኳን በመሃላቸው ትንሽዬ ነገር ጣልቃ ሲገባ ስለ አብርሽና ስለ ሩታ ያላለቀሰ ኦዲየንስ የለም፣ ያላዘነ ኦዲየንስ የለም። አሁን ግን በጣም ኦዲየንሱ በራሱ እንደተማረረ ነው የገባኝ እና እኔም ይህን እንድፖስት ያደረገኝ አብርሽና ሩታ ኦዲየንሱ ምን ያክል በእነሱ እንዳዘነባቸው ቢገባቸው ብዬ ነው። በተለይ ለአብርሽ ኦዲየንስ ምን ያክል እንዳዘነበት ቢገባው ላሳየው ስለፈለግኩ ነው ይህን ፖስት ያደረግኩት ማለት ነው እንጂ እኔ እነሱ ይፋቱ አይፋቱ ማለት በእኔም እንደ ጓደኞችም ትክክል አይደለሁም እንደዛ ማለት በራሱ። ያው አንዳንዶቹ ደግሞ ትንሽ እንደውም ለምን እንደዚህ ትላለህ እንዴ ምን አገባህ አንተ ምናምን የሚል ስሜት የተንጸባረቀባችሁ ነበር። ግን ምን እንዳሰብኩ ስላልገባችሁ እኔም ስላልነገርኳችሁ አልፈርድባችሁም። አብርሽ አሁን ወደ አንተ ነው የሚመጣው። አንተ አብርሽ ምንድነው ችግር እንዴ? በቀጥታ የተጠየቀው ለምንድን ነው የማትመልስ? ችግሮችን ለምንድን ነው ቀለል አድርገህ የማታየው? ያቺ የተረገመች ልጅ ከቤት መምጣቷ ሳያንስ በተታረቃችሁበት ቀን ማግስት ላይ ከቤት መምጣቷ ሳያንስ ሩታን ደግሞ ለምን ረበሽ ማለት ሩታ በመናደዷ እሷ በመምጣቷ ሩታ ተናደደች። አዎ ልክ ናት። ደግሞ ሩታ ስትናደድ እንዴት ትበጠብጭናለች ምናምን አትረብሽን ምናምን የሚል ቃል መናገር ሳያንስ አብረን እንሁን እያልክ ተመልሼ እሄዳለሁ ደግሞ ትላለህ እንዴ? ሩታን እንኳ ያናደዳት ይህ ነው እንዴ? አስበው እንጂ አብርሽ እንዴ አስበው እንጂ ኦዲየንሱ ስለ እናንተ በጣም ሲጨናነቁ የነበረ ኦዲየንስ፣ እናንተ ትንሽ እየተኮራረፋችሁ ብሎ ትንሽዬ ችግር ገጠማችሁ ብሎ ስለ እናንተ ሲያለቅስ የነበረ ኦዲየንስ ዛሬ ይፋቱ መፋታት አለባቸው ብሎ የሚከራከረው እኮ በእናንተ ምክንያት ነው። አንተ አብርሽ እንዴ ይህ ሁሉ ኦዲየንስ እኮ የሆነ ኦዲየንስ እኮ አንተ አብርሽ ሲልህ እኮ ማሰብ አለብህ። ለምንድን ነው ሁሉም ሰው አብርሽ ጥፋተኛ ነው የሚለኝ ብለህ ቁጭ ብለህ ማሰብ እኮ መቻል አለብህ እንዴ? ያችን ልጅ ሲጀምር እንዴት ታመጣታለህ? ሩታ እንደምትቀና እያወቅህ እንዴት ታመጣታለህ? ደግሞ መቅናትም አለባት ባይዘወይ እንዴ መቅናት ጥሩ ነገር ባይሆንም ብትቀና አልፈርድባትም። ምክንያቱም ልጅቱ ችግር አለባት እንዴ። ዩቱብ ቻናሏን ስትከፍት ምንድን ነው አንተ ጋር የተቃቀፍከውን እኮ
ባኖሯ ላይ ቻናሏ ላይ ለጥፋ እኮ ነው አሁን እስካሁን ድረስ ባላ ጠፋቸው። ምን ማለት ነው? እንደዚህ ያላደረገችን ልጅ መጣ ከእናንተ ቤት ከሩታ ቤት ስትመጣ ሩታ አይክፋት ነው ልትል ነው እንዴ? ሩታ ሲከፋት ለምን ከፋሽ ለምን ትረብሽናለች ትላለህ እንዴ? እኔ እንደ ጓደኛ ነው የምነግርህ አብርሽ እንዴ እንደዚህ አይባልም። በቃ ኖር ነው። ሩታ የጠየቀችን ጥያቄ እኮ ቃል በቃል መመለስ አልቻልክም እኮ። ቃል በቃል እኮ ነው የጠየቀችህ እንዴ አብረን ምን ሆን ከሆነ ለምን ወደ ውጭ መሄድ ታስባለህ ስትልህ እኮ ምንም አልመለስክላትም እኮ። ቃል በቃል የጠየቀችን ጥያቄ እንዴ አንተ እኮ ወደ ሌላ ንግግር እኮ ነው የሄድከው። ይሄ እኮ ቀላል ንግግር አይደለም የተናገረችው። አብረን ምን ሆን ከሆነ አሁንም ቢሆን ወደ ውጭ መሄድ የምትለውን ሀሳብ መተው ካልቻልክ ምናምን ስትልህ አንተ በዛ ሰዓት አይ እኔ አብረን ምን ሆን ከሆነ ተስማምተን የምንኖር ከሆነ ወደ ውጭ አልሄድም ማለት እየቻልክ ያቺ ወደ ውጭ የምትለውን ቃል ላለመስማት ወይም ደግሞ ላለመቅረት ስለፈለክ ብቻ ጥያቄዋን በቃ ምንም ኢግኖር አድርገህ ምንም እንዳልሰማን ያለፍካት። ግን ቀላል ጥያቄ አልነበረ። አዎ በቃ በአንተ በኩልም ብዙ ነገር አለ ይገባኛል፣ አውቃለሁ። በፊትም ቢሆን ትንሽ ሩታ አጥፍታለች። ከወንድሞቿ ጋር ሆና መስማት ነበረባት። በፊት መቅደስ ምናምን ስትመጣ አላቃትም ምናምን ስትል ማመን ነበረባት አንተን። ይሄ የሩታ ጥፋት ነው፣ ምንም የሚያጠያይቅ ጥፋት አይደለም። አጥፍታለች ሩታ። ነገር ግን ደግሞ ወደዚች ልጅ መጠህ ሩታን ለማናደድ ነው አይደል? መቼም አብረሃት ልትሆን አልነበረም። እሺ ይሁን በቃ ያለፈው አልፏል። ምንም ሆኖ አብራችሁ ልትሆኑ የሚሆን ብቻ። አሁን ግን ከልጅቷ ጋር አይደለህም። ሩታን ብለህ መጣህ ከውጭ ሀገር። ግን ስትመጣ እቺ ልጅ ለምን ዳግም ወደ ቤት ይዛት ትመጣለህ? እሺ አንተ አልጠራሃትም ይሆናል። ግን ስትመጣ አይ ኖ ስትገባ ገና በር ላይ ኖ ዛሬ በዓል ነው፣ ልክ ነሽ፣ አብረን ብንውል ደስ ይለኝ ነበር። ግን ሩታ ይከፋታል አንቺ ጋር ሲሆን፣ ምክንያቱም ሩታ ሚስቴ ናት። አንቺ ጋር ደግሞ የነበረን ነገር ሩታን ያስቀናታል ብለህ መመለስ ስትችል ጭራሽ አቅፈህ ምናምን ከእሷ ጋር ደስተኛ ስትሆን ሩታ ምን እንድትሆን ነው የጠበቀው? ጭራሽ ሩታን አልጠብቃትም ምናምን። አንተ ሩታ እንደዚህ እኮ አልነበረም እንዴ? ምን ማለት ነው አብርሽ? ይህ እኮ ይገባናል እኮ እኛን። የሆነ ወደ ውጭ መሄድ ፈልገህ ወይ ደግሞ ሩታን በቃ መለያየት ፈልገህ ከሆነ በግልጽ ተናገር እንጂ መፋታት አልፈልግም ወደ ውጭ መሄድ እፈልጋለሁ ማሽ እኔ ፍቺ እሷን ለመፍታት ፈቃደኛም አይደለሁም፣ ዝግጁም አይደለሁም፣ ጊዜውም አይደለም። እኔ ሁሉንም ነገር አስቀድሜ አውቀዋለሁ። ታውቆኛል። እዚህ መጥቼ ከሩታ ጋር ነገሮች እንደማይስተካከል አውቀዋለሁኝ። ሩታን እኔ ጠንቅቄ አውቃታለሁኝ። ምን ማለት ነው? እኔ እንዴ ወደ ውጭ የምትሄድ ከሆነ ልጅቱን ሌላ ጣጣ ውስጥ ይሄ ጭንቀት ውስጥ ከታት መሄድ የለበትም። የራሷን ህይወት መጀመር ካለባት ትጀምራለች እንጂ አንተ አልፈታሽም ወደ ውጭ ግን ሄዳለሁ። ምንም የማያስኬድ ነገር እኮ ነው እንዴ። አልፈታሽም ወደ ውጭ አልሄድም አብሬሽ ነው መሆን ትክክለኛ የጤነኛ ሰው አስተሳሰብ ነው። ይህን እንቀበልሃለን። ግን ዝም ብለህ ያልሆነ ውስብስብ የምታደርግባት ለምንድን ነው? ልጅቱ እኮ ያለችበትን ሁኔታ መረዳት አለብን እንዴ። ይህ ጸባይ በጣም እኮ የተቀያየረው እንዴ። ጸባይዋ እኮ መቀየር የነበረበት የሩታ ጸባይ ነው። የሩታ ጸባይ ቢቀያየር አንፈርድም። ምክንያቱም በእርግዝና ወቅት ከዚህ በፊት ነግሬያቸዋለሁ፣ ብዙ ሆርሞኖች መዛባት ምናምን አለ፣ ጸባይ ባህሪ ይለዋወጣል ምናምን። ለዛ ነው እኔ ሩታ ማልፈርድባት እንጂ ሩታም እንደ ድሮዋ ባህሪ አይደለችም። ሩታ እንደ ድሮ ስስ የሆነ እኛ የምናውቃት ድሮ የምናውቃት ለስለስ ያለ ባህሪ አይደለም ያለች። ዛሬ ሁለታቸውን ነው የምናገራቸው። እኔ ሩታ ያለችበትን ሁኔታ አከብራለሁ። ብዙ ነገር ውስጥ ነው ያለችው። ብዙ ጫና ላደርግባትም አልፈልግም። ጥፋቱም አሁን ያለው ከፍተኛ ጥፋትም ያብሪሽ ስለሆነ እሷንም የመናገር ሞራሉም የለኝም። ግን ደግሞ እንደዛም ቢሆን ደግሞ ሩታ ምንም አላጠፋሽም ማለት አይደለም። አጥፍተሻል፣ በደንብ አጥፍተሻል። ለምን ብትይ ድሮ የምናውቃትን ሩታ የሆንሽ አይደለም። አንቺም የሆነ ነገሮች ሲመጣ ልስልስ ብለሽ መነጋገርም እየቻልሽ አይደለም። ልክ በቃ ካብርሽ የባሰ ከወንድ ልጅ የባሰ እንደዚህ በቃ እንደዚህ ኩፍስ ብሎ የማውራት ጉራ ነገር ጀምረሻል። በቃ ይቅርታ ኦዲየንሶች ይሄን በመናገር ግን እውነታው ይሄ ነው። ሩታን እኔ ማቃት ድሮ ነው። ሩታ ስሱና በቃ የሆነ በቃ ሆድ ሁሉ ነው በቃ እንዴት ነው የምታሳዝን ነው የማውቀው። ገና ሳያት ድሮ እንባ የምታስመጣ ልጅ ነበረች ገና ስታያት ማለት ነው። አሁን ግን እንደዚህ በቃ ስትናገር አይኖ እኮ የእሷ ጥፋት እኮ አይደለም፣ ግን የእሷ ጥፋትን ባይሆን ግን ስትናገር ግን ወይም ደግሞ አብረሽ ሲናገር ግን ያው ወንድ ልጅ ታውቃላችሁ ክብሩን ይወዳል ምናምን። ትንሽ ለስለስ ማለትም ጥሩ ነው ለአንቺም ህይወት ማለት ነው። ምንም የእሱ ጥፋት የአንቺ ጥፋት ባይሆንም የእሱ ጥፋት ቢሆንም ግን ለስለስ ማለት ደግሞ የነገን ህይወት ያሳምራል። ምክንያቱም አሁን አብረሽ የሆነ ውሳኔ ወሰነ ተለያያችሁ ምናምን አይደለም። ከአብረሽ የበለጠ ደግሞ የምትጎጂው አንቺ ነሽ።
አሁን እየተጎዳሽም ቢሆን ወደፊት ግን የሚመጣው ጉዳት ደግሞ የበለጠ ይሆናል። እና ሁለታችሁም እንደው በእናታችሁ መቼም እኔ ጓደኛችሁ ስለሆንኩ ነው እንደዚህ የምናገራችሁ። ሚዲያ ላይ ወጥቼ የምናገረውም ጫና ማድረግ ስላለብኝ ነው። ቀለል አድርጉት። ይሄ እኮ ፍቅር እኮ ነው። በቃ አብርሽ እኮ እንደዚህ አድርገሽ ከምትል ሩታም ደግሞ እንደዚህ አድርገኝ ከልጅቷ ቤት መጣ ምናምን ከምትሉ በቃ ተውት እስኪ ተባብላችሁ እስኪ ተቃቀፉ። ሁሉንም ነገር እስኪ እንርሱ ብላችሁ ተቃቀፉ እስኪ። ያኔ የምተኙትን እንቅልፍ ያልነግራችሁ በጣም ሰላማዊ እንቅልፍ ነው የምተኙት። በቃ መተው አንዳንዴ ማለት ነው ንግግር አያስፈልግም። ንግግር አያስፈልግም። አንቺ ከወንድሞችሽ ጋር እንደዚህ ሆነሽ እንደዚህ አድርገሽኝ ገፋፍተሽኝ እንደዚህ አድርጌ ምናምን የሚል ጥያቄ ከሚመጣ ንግግር ላይ ወይም ደግሞ እሷ አንተ ከማንም ሴት ጋር እንደዚህ ሆነ ምናምን ከሚል ንግግር በቃ ሁለታችንም አጥፍተናል፣ በቃ ሁለታችንም ግን እንተው ብላችሁ ነገሩን መፍታት ትችላላችሁ። ሩታ ፕሊዝ በቃ የሆነ ይቅርታ የሚል ቃል ካወጣ ካፉ ላይ ተሎ ተቀባዩ። በቃ እኔ ይቅርታ ምናምን ካለሽ በቃ እንተውና በቃ ወደ ነበረ ህይወታችን እንመለስ ካለሽ ከየትም ስትንዘላዘል ቆይተ ምናምን የሚል ቃል ካፍሽ እንዳይወጣ። በቃ እሱ አይኖ ብዙ ጥፋት አጥፍቷል፣ ግን ምንም የተለየ ነገር ያደረገው ነገር የለም። በቃ ወጣ ያለ ነገር ያደረገው ነገር የለም። ከዛች ልጅ ጋር አብሮ ከመታየት አብሮ ቪዲዮ ከመስራት ውጭ ያደረገው ነገር የለም። ይሄን አውቃለሁ እኔ። ስለዚህ ተሎ ተቀባይ ሩታ፣ መቼም አደራሽ እንደ ድሮሽ ሁኚ። ማለት እንደ ድሮሽ ሁኚ ስልሽ እንደ ዋህነትሽ አሁንም የዋነሽ፣ ግን እቺ ከጽጌ ጋር ከተገናኘሽ በኋላ ሁለመናሽም እየተቀያየረ ነው። በጣም ተቀያይሯል ምናምን። ያቺ እብድ ናት። ነገሮች እንዴት መፍታት እንዳለባት በጥንቃቄ ታውቃለች። እብድ ነች። እብደቷን ደግሞ እንዴት አድርጋ መቀልበስ እንደምትችል የምታውቅ እብድ ናት ጽጌ ማለት ነው። እብድን ብትሆን ነገሮች እንዴት መፍታት እንዳለባት ግን ታውቃለች። አንዳንዴ ደግሞ የዋህ ሰው እብድ ልሆን ካለ የእብደት መመለሻውን ስለማናቅ ልንሸወድ እንችላለን። ባይዘወይ እብድ ሰዎች እብድ ናቸው የምንላቸው ሰዎች ውስጣቸው በጣም ብልጣብልጥ ነው። ግን የዋህ ሰው ግን እንደ እብዶች ልሆን ካለ እብደትን መመለሻውን ስለማናቅ ይከብድናል። ለምሳሌ መጡ አብርሽ ሩታን ይቅርታ ቢጠይቃት በእርግጠኝነት የሚነግራችሁ ይቅርታውን ለመቀበል በጣም ነው የምትቸገረው፣ ይከብዳታል። ለምን መሰላችሁ? ሩታ የራሷን ማንነት አይደለችም። በእርግጥ አይፈረድባትም። አንደኛ እርግዝናዋ አለ፣ ጸባይ ይቀየራል ብያቸዋለሁ። ሁለተኛ ያደረገው ነገር በጣም ስለሚያናድድ ጸባይ ሊቀየር ይችላል። ግን ደግሞ ህይወት ነው፣ በቃ ህይወት ነው። በቃ ሩታ በቃ ትጎዳለች። እናንተ ባይዘወይ ኦዲየንስ አሁን ያልተረዳችሁት ነገር ምንድነው? እዚህ ጋር መጣችሁ አይ ትፋታ በቃ አብርሽ ነው ጥፋተኛ መፋታት አለባት ስትሉ አብርሽ ምን እየጎዳችሁት አይደለም። አብርሽ ይጎዳል ላይ ነው፣ ግን ሩታንም በጣም እየጎዳችኋት ነው። ሁለቱንም ነው የምትጎዳቸው። አብርሽ ብቻውን የሚጎዳ ቢሆን ኑሮ እሺ ያስኬዳል፣ ልክ ናቸው፣ ይፋቱ ምናምን ብትሉ እና አብርሽ በመፋታታቸው ብቻውን የሚጎዳ ቢሆን ኑሮ እቀበላችሁ ነበር። ግን በመፋታታቸው ሁለቱም ነው የሚጎዱት። አዎ በየቀኑ እንደዚህ የተጨቃጨቀች ሰላማን አጣ ምናምን ከምትኖር ተፋታ ብትኖር ሰላማን አግኝታ ምናምን ልትሉ ትችላላችሁ፣ ያስኬዳል። ግን ደግሞ የያዘችው ልጅ ነው፣ በሆዷ የያዘችው ልጅ ነው። በትዳር ውስጥ እንደዚህ አይነት ነገር ያጋጥማል፣ ጭቅጭቅ ይኖራል ሁሌም። እና እቺ አሁን እኮ ሩታና አብርሽ ከተጣሉ እኮ 3 ወር አይሞላም። ገባችሁ? ለዚህ ለ3 ወር ብለን ማለት ነው። በ3 ወር መሀል ደግሞ ግማሹን ሩታ ናት ያጠፋችው፣ ግማሹን አብርሽ ነው ያጠፋው። አሁን ያለበት ሁኔታ አብርሽ ምንም በጣም ቢያጠፋ ግን በመሀልም ሩታ ብዙ ጥፋት አጥፍታለች። ከወንድሞቿ ጋር ሆና ብዙ ነገር ሌላ ህይወት ውስጥ እንዲገባ ገፋፍተዋለች። እና በ3 ወር ውስጥ ያለፈችን ጸብ ህይወት እድሜ ልካቸውን የሚኖሩትን 50-60 ዓመት የሚኖሩትን እድሜ ግን መጎዳት የለባቸው። 3 ወር ብዙ ነው፣ ግን በጣም ትንሽ ነው። ለምንድን ነው ትንሽ የሚሆነው? 50-60 ዓመትን ስናስብ በጣም ትንሽ ይሆናል። ስለዚህ ያው እንደኔ ኦዲየንሱ ምንም ብረዳችሁ፣ የአብርሽና የሩታ ኦዲየንስ ምንም ብረዳችሁም ባትገፋፋቸው ጥሩ ነው። አብርሽ ላይ ጫና ማድረግ ይቻላል። ጫና ላይ አድርጉበት። በቃ ልክ እንደኔ አሁን እንዳደረግኩት። ኦዲየንስ ምን ያክል እንደጠላት ተመልከት። ከሩታ እንድትርቅላት ይፈልጋል ኦዲየንሱ። አንተ የሚወድህ ያ 300-400 ሺህ ኦዲየንስ አንተን ነበር የሚወድህ ከሩታ በላይ። እኔ ያውቃለሁ፣ ኦዲየንሱ ያውቃል። ግን አሁን ደግሞ ከሩታ አጠገብ እንዳደርስባት የሚፈልጉት እነዛ የአንተ ኦዲየንሶች ናቸው። የጠሉህ የራስህ ኦዲየንሶች ናቸው። ለምን ካልክ ደግሞ ትልቅ ጥፋት አጥፍተሃል። እኔ ሄርሚ የምትባል ልጅ ካጠገብ አታድርስ። በቃ እንዴ
ለአንተ ብታስብ አንተን ብተው ሩታ እንድትናደድ ባትፈልግ ኑሮ እኮ እስካሁን ድረስ ያደረገችውን ፕሮፋይል ከአንተ ጋር ተቃቅፋ ያደረገችውን ፕሮፋይል አታደርገውም ነበር። ምን ማለት ነው? እዛ ላይ ፕሮፋይል አንተን አድርጋ ሩታ እኔ ምናምን አንቺ እሺ ፕሮፋይል ታደርገ ችግር የለው ኖርማል ፎቶ ቢሆን ግን እንደዚህ ተቃቅፈ ፕሮፋይል ስታደርግ ትንሽ አይደብራት እንዴ? ይሄ ሳይገባት ቀርቶ ነው? ሴት ልጅ ኮና በደንብ ነው የምትረዳ እንዴ? ሴቶች እኮ ብልጥ ናቸው። እያንዳንዷን ነገር ለሚያደርጓት ነገር ተጠንቅቀው ነው የሚያደርጉ። ያውቋታል። ሆን ብላ ነው ያደረገችው። ስለዚህ እንደዚህ ያላስተካከለች ልጅ ከአንተ ማራቅ ነው ያለብህ። አብርሽ ስማኝ፣ አሁን ለአንተ ነው የምነግር። በቃ እንደዚህ አይነት ጫና አድርጎ ኦዲየንሶች ስታደርጉ ግን ለመሰላችሁ ሩታ ፍታት ተዋት ምናምን አትበሉ። ለኔ ስትሉ ኦዲየንሶች ለመሰላችሁ ሩታ እንድትጎዳ አልፈልግም። ስለ ሩታ ከዚህ በፊት ሙሉ ታሪክ ገብታችሁ ማየት ትችላላችሁ። ነግሬያችኋለሁ። እኔ ሩታ እንድትጎዳ አልፈልግም። ታውቃላችሁ፣ ሳይገባችሁ ቀርቶ አይደለም። ግን አብርሽ ስላናደዳችሁ ከሩታ እንዲርቅላችሁ ስለፈለጋችሁ ነው። ግን አብርሽን ብቻውን አይጎዳውም። ይሄን ደጋግሜ ነው የምነግራችሁ። ሩታ ትጎዳለች። ልጅ ነው ያዘችው፣ ቦዳ ሴት ልጅ ናት። ብዙ ፈተና አለባት። እንደዚህ አይነት ፈተና ብቻዋን እንዲገጥማት አታድርጉ። በቃ ሁለቱም አጥፍተዋል እንበል። በቃ ሁለቱም አጥፍተዋል። በቃ ትተነዋል። ሁሉንም ነገር ትቼዋለሁ። አብርሽ ሁሉንም ነገር ትቼዋለሁ። በቃ ወደ ቤት ተመለስ ሩታ፣ በቃ ይቅርታ አድርጊልኝ፣ ወደ ቤትሽ ተመለሽ፣ ወደ ቤታችን እንመለስ በላት አብርሽ። ሁለታችሁ ተውት፣ ሁሉንም ነገር ትታችሁ ወደ ፍቅራችሁ ተመለሱ። በቃ አታውሩበት። በቃ እንደዚህ አድርገሽኝ እንደዚህ አድርገኝ ምናምን አትበሉ። ሩታም እንደዛ አትበይሽ። አዋይ ነው አጥፍቷል፣ በቃ አጥፍቷል። እኔ አምናለሁ ሩታ አጥፍቷል። እሱ ግን አንቺ ማድረግ ያለብሽ አሁን ቁጭ ብለሽ ብዙ ጊዜ ከሰው ጋር ስንጣላ ምንድነው የምናደርገው? ቁጭ ብለን እንደዚህ አድርጎኝ እኮ እንደዚህ አድርጎኝ እንደዚህ ይለኛል እኮ ነው የምንለው። ግን እንደዛ ከምንል ማለት ነው ምን ባደርግ ነው ችግሩ የሚፈታ? ከእሱ ጋር ብለያይ ወደፊት ምንድነው የሚገጥመኝ? አብርሽ የምር ከልቡ አይወደኝም ወይ ብለሽ አስቢ። ይወድሻል። ይህን ታውቂያለሽ፣ እኔም አውቃለሁ፣ አንቺም ታውቂያለሽ፣ ሁሉም ያውቃል እንደሚወድሽ። አዎ ጥፋት አጥፍቷል። ያው ወጣትነት ምናምን ብዙ ጥፋት አጥፍቷል። ግን በቃ መተው ጥሩ ነው። አብርሽም ተው እባክህን ተው በቃ። አዎ እኔ በህፃንነቴ ነው ማግባቴን አምኛለሁ ምናምን፣ ስለዚህ እሱ ጥፋት ነው ስለቸኮልኩ ነው ማግባቴ ምናምን ያልካት ነገር ሌላ ጊዜ እናወራባታለን። በጣም ትልቅ ጥፋት ነው። ብዙ ነገር ተጣርቶ ያድርጋል። በቃ ያ ነገር ደግሞ ጥፋት ነው። የሰው ልጅ ነው ማይሳፋት የለም። ተሳስቻለሁ። ገባ። እኔም ወድጄ አይደለም ቶሎ ቸኩዬ ወደ ትዳር የገባሁት ማለት ነው። ነገሮች ናቸው ያስገደዱኝ በጊዜው ማለት ነው። እንዴ እኔ ምን ማለት ነው? በህፃንነቴ ነው ያገባሁ አጥፍቻለሁ ምናምን እንዴ አጥፍቻለሁ ብለህ ትዳር ውስጥ ከገባህ በኋላና ልጅ ከተጸነሰ በኋላ ነው እንዴ የሚገባ? ህፃን ራሱ ብትሆን እና ደግሞ ያላመንክበት ትዳር ራሱ ብትገባ እንደዚህ አይነት ህይወት ውስጥ አንዴ ከገባህ በኋላ አይ ተሳስቻለሁ ማለት አይቻልም። በቃ አምነ መቀበል ነው። ትዳር ውስጥ እስከገባህ ድረስ ጭራሽ ከትዳር ማለፈ ልጅ ፈጥራችኋል፣ ልጅ አመጣችኋል። እሱን እስካመጣችሁ ድረስ ተጸጽቻለሁ ምናምን እወጣለሁ አይባልም። ኖር ነው አይባልም። በቃ ምንድነው በቃ ልጅ ሆነ ገባህ አይደለ? ጥፋት ነው አይደለ? ልጅ ሆነ ገብቻለሁ፣ በቃ ይሄ ልጅነት ባህሪ ያለብን፣ ስለዚህ ሁለታችን መታገስ አለብን፣ አንድ ላይ መኖር አለብን። ከዚህ በኋላ ምንም ነገር ጸብ ቢመጣ ዝም ብዬ መቻል ነው ያለብኝ። በቃ ህይወት ነው፣ በቃ አንዴ ገብቼበታለሁ፣ ስለዚህ እወጣዋለሁ ነው እንጂ ማለት ያለብን አይ ጥፋት ነው እወጣለሁ። ገብተህ የምትወጣበት ነገር አይደለም፣ የቀላል ነገር አይደለም። እንዴ እችን እኔ እደውልልሃለሁ። እውነት የተናገርከው ንግግር ምንም ደስ አይልም። ስለዚህ ይቅርታ በል፣ በስነ ስርዓት ይቅርታ በል፣ አትሩታ በስነ ስርዓት ይቅርታ በል። እኔ ሌላ ነገር ምንም ልናገር አልመጣሁም። ብቻ ላችሁ ከዚህ ልጅ ተማሩ። 10 ጊዜ የምነግራችሁ ከዚህ ልጅ ተማሩ። በቃ እኔ ሌላ ምንም መናገር ፈልገው የለኝም። ቤተሰብ በቃ ለዛ ነው የፖስትኩት። አብርሽና ሩታ ይፋቱ ወይስ አይፋቱ የሚል ነገር የፖስትኩት ለዛ ነው፣ ሌላ ነገር አይደለም። ቤተሰብ ኦዲየንስ ምን ያክል እንዲለያዩ እንደፈለገ ያን ያክል የሚያለቅስላቸው ኦዲየንስ ዛሬ እንዴት እንደጠላው እንዲገባው ነው አብርሽ እንጂ ሌላ ነገር አልነበረም። እና ለማንኛውም አመሰግናለሁ ቤተሰብ ስለምትወዱኝ ስለምታከብሩኝ። ወዳችኋለሁ፣ አከብራችኋለሁ። ፈጣሪ አክብርልኝ፣ ፈጣሪ አስባችሁ ስለምታስቡኝ አመሰግናለሁ።